ይስጥልን ውድ አድማጭ ተመልካቾቻችን የሰዓቱን አጫጭር ዜናዎች ይዤ ቀርብ ያለው እስከ መጨረሻው በጥሞና ተከታተሉ ዘንድ በአክብሮት ጋብዛለሁ። አማራ ብሔራዊ ንቅናቄ የድርጅቱን መመስረት በተመለከተና ስለ አማራ የህልውና ትግል ወቅታዊ ሁኔታዎችን ለዓለም አቀፍ ሚዲያዎች ማብራሪያ ሰጠ። የድርጅቱ የህዝብ ግንኙነት መምሪያ ባዘጋጀው የሚዲያ ብሪፊንግ መድረክ የአማራ ህልውና ትግል ጠቅላላ ሁኔታ፣ የአማራ ፋኖ ብሔራዊ ንቅናቄ መስረታ፣ የጦርነቱ አጀማመር፣ ትግሉ ያለበት ነባራዊ ሁኔታ፣ ስለ ሰብአዊ መብት አያያዝ፣ ስለ ምርኮኞችና የጦርነት ህግ አተገባበር ዓለም አቀፍ ማህበረሰብ የአማራን ህልውና ትግል በመረዳት ረገድ ስላለው ከፍተኛ ክፍተት እና ሌሎችም ጉዳዮች ለጋዜጠኞች ማብራሪያ አቅርበዋል። በተጨማሪም ከጋዜጠኞች ለቀረቡት ጥያቄዎች በመመሪያ ኃላፊው በኩል ማብራሪያና ምላሽ ቀርቧል። በሚዲያ ብሪፊንግ መድረኩ ላይ ሮይተርስ፣ ኒውዮርክ ታይምስ፣ ፍራንስ 24፣ አሶሺየትድ ፕሬስ፣ አልጀዚራን ጨምሮ የተለያዩ ሚዲያዎች ወከሉና ሌሎች የውጭ ሚዲያ የግል ጋዜጠኞች ተሳትፈዋል። በርካታ ዓለም አቀፍ ጋዜጠኞች በተገኙበት የተደረገው ይህ የሚዲያ ብሪፊንግ ስራ በአንጻራዊነት ሲታይ ዓለም አቀፍ ትኩረት የተነፈገውን የፋኖ ትግል እና የአማራ ህልውና ተጋድሎ ተገቢውን ትኩረት እንዲያገኝ ያስችላል ተብሎ ይጠበቃል። ሰሞኑን አገዛዙ ያደረሰውን ጭፍጨፋ በተመለከተ የአማራ ፋኖ ብሔራዊ ንቅናቄ መግለጫ ወጥቷል። እንደሚከተለው አነበዋለሁ። ትላልቅ ከተሞችን የሚያገናኙ አውራ መንገዶች በመዝጋት በህዝቡ ላይ ማህበራዊና ኢኮኖሚያዊ ምስቅልቅል ሲያደርስ የቆየው የብልጽግና አገዛዝ ከባድ መሳሪያዎችን ሲቪሊያንን በመጨፍጨፍ ላይ ይገኛል። ከጥር 26 ቀን 2018 ዓ.ም ጀምሮ ባሉት ቀናት በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራው 11ኛ እዝ እና ቀጠናው ላይ የተሰማራው ሪፐብሊካን ጋርድ በደቡብ ወሎ ዞን ወግዲ ወረዳ የተለያዩ ቀበሌዎችን ድሮን፣ ቢኤም እና መድፍ በመጠቀም ከ100 በላይ ንጹሃንን በግፍ ጨፍጭፏል። ከ40 በላይ መኖሪያ ቤቶችን ሙሉ በሙሉ አውድሟል። በርካታ ቁጥር ያላቸው የቤት እንስሳትን ገድሏል። በዚህም ጥቃት የአንድ ቤተሰብ 6 አባላት በቤታቸው ባሉበት ተጨፍጭፏል። በተመሳሳይ ጊዜ ውስጥ ሰሜን ሸዋ ዞን ኤፍራታና ግድም ወረዳዎች አገዛዙ ሰራዊት ከኦሮሚያ ልዩ ዞን ታጣቂዎች ጋር በመቀናጀት በፈጸመው ጭፍጨፋ በርካታ ሲቪሊያን ላይ ከባድ መሳሪያ ድብደባ በማድረግ ከ20 በላይ ንጹሃንን ገድሏል። በርካታ ቤቶችን አውድሟል። እንዲሁም የቤት እንስሳትን ዘርፏል። በምስራቅ ጎጃም ሸበል በረንታ ወረዳም ምንም አይነት ውጊያ በሌለበት የአርሶ አደር መንደሮችን በመድፍ ደብድቧል። በመሆኑም ይህ አረመኔ አገዛዝ እንደ ህዝብ ያወጀብንን የዘር ማጥፋት ጦርነት መመከት ብሎም መቀልበስ አማራጭ የሌለው የትውልድ ግዴታ በመሆኑ ከመቼውም ጊዜ በላይ መላው ህዝባችን ለህልውና በጋራ እንዲታገል ጥሪ እናቀርባለን። በተጨማሪም የስልክና የኢንተርኔት ግንኙነቶች በሰሜን ሸዋ፣ በምስራቅ ጎጃም፣ በደቡብ ወሎ አዋሳኝ ቦታዎች ሙሉ በሙሉ በመዝጋት አረመኔው አገዛዝ በንጹሃን ላይ ያነጣጠሩ ተመሳሳይ ወንጀሎችን በመፈጸም ላይ ስለሆነ መሰል ጥቃቶችን ለመከላከል ህዝቡ አስፈላጊውን ጥንቃቄ እንዲያደርግ እናሳስባለን። አገዛዙ የዓለም አቀፍ የጦርነት ህግ መሰረታዊያን የሆነውን ንጹሃንን ከጥቃት የመጠበቅ ግዴታን በመተላለፍ የዘር ማጥፋት ወንጀል እየፈጸመ በመሆኑ የአፍሪካ ህብረት፣ የሰብአዊ መብት ተሟጋች ተቋማት፣ የተባበሩት መንግስታት እንዲሁም በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት የሚገዳቸውና ጉዳዩ የሚመለከታቸው አካላት ሁሉ ይህንን የጦርነት ወንጀል በመቃወም የሰብአዊ ግዴታቸውን እንዲወጡ ጥሪያችንን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ። የተመድ የህፃናት መብት ተከታታይ ኮሚቴ ኢትዮጵያ ውስጥ ግድያዎች፣ የጾታ ጥቃቶች፣ እገታዎችና የሰብአዊ እርዳታ ተደራሽነት አለመኖሩን ጨምሮ በህፃናት ላይ የሚፈጸሙ ጥሰቶች በከፍተኛ ደረጃ መጨመራቸው አስደንጋጭ እንደሆነበት ገለጠ። ኮሚቴው ኢትዮጵያ በህፃናት ላይ የሚፈጸሙ ጥሰቶች እንድታስቆም፣ እንድትከላከልና ለህፃናት ሰብአዊ እርዳታ እንዲደርስ እንድታደርግ የኢትዮጵያ ህፃናት መብት ይዞታ ከገመገመ በኋላ ሰሞኑን ባወጣው ሪፖርት ጠይቋል። በካምፖች ውስጥ የተያዙ ህፃናትን ለመለየት መንግስት በአስቸኳይ እንዲፈቅድ የጠየቀው ኮሚቴው በዚህ ድርጊት እጃቸው ያስገቡ አካላት ተጠያቂ እንዲሆኑም አሳስቧል። መንግስት ብሔራዊ የህፃናት ጥበቃ ህግ እንዲወጣ፣ በህፃናት ላይ የሚፈጸሙ ጥሰቶች አጠናክሮ የሚይዝ ብሔራዊ መረጃ ቋት እንዲፈጥር፣ በህፃናት ላይ የተፈጸሙ ጥቃቶች በገለልተኛ አካል እንዲጣሩ እንዲያደርግ፣ አጥፊ አካላት በህግ እንዲጠይቅ ጭምር ኮሚቴ ጠይቋል። ወደ ቀጣዩ ዜናችን ስናልፍ ህወሓት ወደ አፋር ሽማግሌዎችን ላከ። ትግራይ መከላከያ ኃይል ቲዲኤፍ እና በትግራይ ሰላም ኃይል ቲፒኤፍ መካከል በአፋርና በትግራይ ክልል አዋሳኝ አካባቢዎች የተቀሰቀሰው መጠነኛ ግጭት በቀጠለበት በአሁኑ ወቅት ከትግራይ የተውጣጡ ወጣቶች ወደ አፋር ክልል ሀራ መሬት በመጓዝ ታጣቂዎች ወደ ትግራይ እንዲመለሱ ሰላም እንዲወርድ መማጸናቸው ታውቋል። ይሁን እንጂ የሽምግልናው ሂደት ውጤት በውል ባልታወቀበት ወቅት የትግራይ ሰላም ጸጥታ ቢሮ ትናንት አመሻሹን ባወጣው መግለጫ ቲፒኤፍን ክፉኛ ተችቷል። ቢሮው በመግለጫው መንግስት የጸጥታ አካላት ጉዳዩን በሃይማኖት አባቶች፣ በሀገር ሽማግሌዎች አማካኝነት በውይይት ለመፍታት ከግማሽ መንገድ በላይ በመሄድ
በተደጋጋሚ ጥረት ቢያደርጉም በሌላኛው ወገን ቲፒኤፍ እምቢተኝነት ሳይሳካ ቀርቷል ብሏል። እነዚህ ቡድኖች የትግራይን መደበኛ ጠላቶች ደጀን በማድረግ የውጭ ኃይሎች ተልዕኮ በመቀበል በትግራይ ላይ አላስፈላጊ ጦርነት ስጋት ደቅነዋል ያለው ቢሮው አሁንም ለሰላም ሲባል ከግማሽ መንገድ በላይ ተጉዞ ድጋፍ ለመስጠት ዝግጁ መሆኑን አስታውቋል። በተጨማሪም በስልጣን ጥማት የተወረሩ ጥቂት የቀድሞ ፖለቲካና የጦር መሪዎች ሰራዊቱን ለግል ጥቅማቸው ለትርጉም አልባ መስዋዕትነት እየዳረጉት ነው ሲል የከሰሰው መግለጫው የከዳተኞች ኃይሎች የስልጣን ጥማት ለማርካት የሚከፈል መስዋዕትነት ይብቃ ብሏል። የሰዓቱ አጫጭር መረጃዎች እነዚህ ነበሩ። በሌላ ዝግጅት እስከምንገናኝ መልካም ጊዜ